አበባ ይዤልሽ መጥቻለሁ። ምን ሊያረጋግልኝ? ማለት ሄዱ ከጓደኛህ ጋር የፍቅር ግንኙነት ጀምረናል። ሄሎ እናቴ። ወይዬ ልጄ። ያ የምትመኘው ቀን ደርሷል። አታጓጓይ ልጄ። ያው ብዙ ክፍተት በመሃላችን ቢኖርም ዛሬ ፍቅረኛዬን ላስተዋውቅሽ ቤት ይዣት እመጣለሁ። ቤቱን ፏፏ አድርገሽ ጠብቂኝ። ልጄ አሁን ነው የምዘጋጀው ልጄ። አሁን ይዘልኝ ነው። እሺ እናቴ መጣን በቃ እሺ። እንዴት ሄዱ ከጓደኛዬ ጋር እንዴት ተገናኛችሁ? ካስተዋወከን በኋላ ሁሌ ነው የምንገናኘው። ለኔ ምርጥ ጓደኛዬ ነው። አንቺም እንደኔ ምርጥ ጓደኛ አግኝተሻል ማለት ነው። አበባ ይዤልሽ መጥቻለሁ። ምን ሊያረጋግልኝ? ማለት ሄዱ በመሃላችን ብዙ ችግሮች እንደነበሩ አውቃለሁ፣ ግን ይቅርታ ብዬሽ ነበር። ወይስ ይቅርታዬን አልተቀበልሽኝም? ይቅርታው ይቆየኝና ይልቁንስ የምስራች ልንገርክ። የኔ ፍቅር ንገሪ። ከጓደኛህ ጋር የፍቅር ግንኙነት ጀምረናል። ማለት እየቀለድሽ መሆን አለበት። እንዴት ከገዛ ጓደኛዬ ጋር? ይልቁንስ አንተ ነህ እየቀለድክ ያለኸው። እንዴት ልቀበል? እንዴትስ ካንተ ጋር ጭቅጭቅ፣ ንትርክ፣ ሁሉ ነገር ሰልችቶኛል። በቃ ከህይወቴ ውጣ። እኔ አዲስ ህይወት ጀምሬያለሁ። ሳጣ በቅጽበት ለኔ ያልኩትን ሰው ባንቺ ብቻ ነበር ዓለም የተሰራው። ሄሎ ልጄ፣ እንደቆያችሁ ተዘጋጅቻለሁ እኮ። ሄሎ እኔ ልጅ። ሄሎ እንደኔ አፈቅርሻለሁ የኔ ፍቅር። እኔም አፈቅርሃለሁ።